ብዬ ተወራርጃለሁ ብቅ በያገር ረታብሻለሁ ብቅ በያገር ረታብሻለሁ የማዳምጠው ቃል ላንቺነትሽ አንሳል ማን ብዬ ልጠራ ምን ስሜ ሆነሻል አዲስ ስም አልሰጥሽ አዲስ ቋንቋ የለም ለጥያቄ መልስ አንቺው ፈልጌለኝ ሰው ገዳይ ነሻሉ ስሰማ ዝናሽን ካሁኑ ፈራሁሽ እኔን አደራሽን ካሁኑ ፈራሁሽ እኔን አደራሽን ነግሬሽ ነበረ መውደድ እንዳልፈራው ማላየትን እንጂ ጥንቱንም የጠላው ማላየትን እንጂ ጥንቱኑ የጠላው አይንሽ ያምራል ብዬ ተወራርጃለሁ ጥርስሽ ያምራል ብዬ ተወራርጃለሁ ብቅ በያገር ረታብሻለሁ። ለምን አትቆጣም? ቃል ኪዳን ኃይሉ ጸሐፊው ነው። ከዚህ የወግ መጽሐፍ ላይ የወንዶች ጥቃት የሚለውን ነው። ከወደ ቻይና አንድ ወሬ ሰማን። ወሬው የሁለት ፍቅረኛሞች ታሪክ ነው። ፍቅረኛሞቹ ለገና በዓል የሚሆን ነገር ለመግዛት ሁሉ ዝግጁ ወደ ሆነው ትልቅ ሞል ይሄዳሉ። ወሬውን እንደነገረን የቻይናው CCTV 9 ከሆነ ግዢው በሴቷ በኩል ያጋደለ ነበር። ወንዱ ከመግዛት ይልቅ ፍቅረኛው የገዛችውን መሸከም ነበር ስራው። እንግዲህ ችግሩ የተፈጠረው ከ5 ሰዓት በላይ ልብስና ጫማ ስትገዛ የነበረችው ሴት በገዛችው ልትረካ ይቅርና ካልጨምርክ ብላ ወደ ሌላ ግዢ ጉዞዋን ትቀጥላለች። ፍቅረኛዋም ይበቃሻል፣ ይሄ ዕድሜ ልክሽን አድርገሽው የማጨርሽው ልብስና ጫማ ገዝተሻል፣ እኔ ደክሞኛል እንሂድ ይላል። አንሄድም፣ ገና እኮ ነው፣ ስለዚህ ብዙ ጫማና ልብስ እየተዘዋወርኩ መግዛት አለብኝ፣ አንተም የገዛውትን ትይዛታለህ ብላ ድርቅ ትልበታለች። እጮኛዋን በዚህ ይበሳጫል። ያበሳጨው ንግግሯ ብቻ ሳይሆን ከ5 ሰዓት በላይ እሷ ገዢ እሱ ተሸካሚ ሆኖ ፎቅ ለፎቅ መሽከርከር ስልችት ብሎት ነበርና ወንድ ልጅ ቆረጠ በማለት ራሱን ከ7ኛ ፎቅ ላይ ወደ ምድር ይከሰክሰዋል። እድሉ ደግሞ ወደ መሬት ላይ ሲወድቅ የተቀበለው የዘገና ዛፍ ነበር። ክፉኛ ተጎድቶ ለሰዓታት ቢቆይም ሕይወቱ አልፏል። ይሄ ታሪክ ተገልብጦ ልጅቷ ከፎቅ የወደቀችው ቢሆን ኖሮ አብዛኞቻችን እንዲህ እንል ነበር። አቃጥሎ ደፋት፣ አትናገረው ድፍረት የላት፣ አትለው አቅም የላት። በዛውን ሰረ የሴቶች ጥቃት በዛ፣ እሱ ለፍርድ መቅረብ አለበት አይነት። ሟቹ ወንድ ሆነና ጥሏታ ሄድም ከረፈፍ። አሬ ደግሞ ምን አይነት እንደ ቀበጥ ወንድ አሰዳቢ ሞኛሟል ብለን አላቅጠን አለፍ ነው። አሁን እየተነገረለት የመጣው የሴቶች የመብት ጥያቄ መስመሩን ስቶ ባልሆነ መንገድ እየሄደ ነው ብዬ አስባለሁ። ሴትነትን ከማስከበር ማንኛውንም ጥቃት ከማውገዝና ከማስቆም ይልቅ ፍጹም ወንድ ለመምሰል በሚደረግ ፉክክር ተተክቷል ባይ ነኝ። ሁላችንም እናውቃለን፣ ደግሞም እውነት ነው። ሴቶች ባለፈው ዘመን ተጎድተዋል፣ ነጻነታቸውን እንደ ጊዜው ነባራዊ ሁኔታ ተገፈዋል፣ ክብራቸው ተዋርዷል። ስለዚህ ዛሬ ፍጹም ባይባልም ሴቶች ከወንዶች እኩል መብታቸው ይከበራል። ሴቶች መማር እንዳለባቸው አብዛኛው ሰው ግንዛቤ አለው። ያለፈው ጊዜ ጠፍንጎ ስላሰራቸው ዛሬ ነጻነትን ተቀዳጅተዋል። ባለፉት ዘመናት ስለተጎዱ ዛሬ የተሻለ ዕድል ቢሰጣቸው ቅር የሚለው አይኖርም።
ችግሩ ነጻነትን ተጠቅሞ ያለፈውን ጨፍጋጋ ዘመን አብርቶ ለቀጣይ ትውልድ የተሻለ ሰላምና ሕይወት ያለው ኑሮ ማስተላለፍ ሲገባ መብቱን ፍጹም ወንድ ለመሆን ሲጠቀሙበት አልፎ አልፎ እናያለን። ባለፈው ዘመን ወንዶች አጠፉት አደረጉት ለሚባለው እኩይ ምግባር መድገም መፈለግ። ለመሆኑ አንድነትና እኩልነት ምንና ምን ናቸው? እውነት እኩልነት ምን ማለት እንደሆነ ተብራርቶልናል? እኩልነት ማለት አንድ ነን፣ አንድ አይነት ነን ማለት ነው እንዴ? ስለ እኩልነት ሁላችሁ ግንዛቤ ስላላችሁ ወደ አንድነት በመጣ ደስ ይለኛል። በአፈጣጠራችን ፍጹም ልዩዎች ነን። ሴትም ሆነ ወንድ የራሱ የሆነ የተፈጥሮ ቅርጽና የሰውነት አሰራር አለው። ይህ ልዩነት በሴት መብት ተሟጋቾች ሙግት አይቀየርም። በሕገ መንግሥት ድንጋጌ ዝንፍ አይልም። በኃያላን ቁጣ አይሰረዝም። በባለሥልጣናት ትእዛዝ አይፋቅም። ለምን? ተፈጥሮ ስለሆነ። ያልተፍታታውም ችግር እንግዲህ እንዲህ እያለ ነው የሚቀጥለው። ሴትና ወንድ አንድ ናቸው የሚል ክርክር። እኔ ግን እላለሁ ሴትና ወንድ አንድ አይደሉም። ካስፈለገም እኩል አይደሉም። ግን ይሄ እኩል አይደሉም የሚባለው እሳቤ ከሕግ፣ ከእውቀት፣ ከሰውነት ብቻ እንዲሁ ቁሳዊና ውጫዊ ከሆኑ ነገሮች አንጻር ከሆነ እኩል መብት፣ እኩል የማወቅ፣ የመማር፣ የመፈጸም፣ የመከወን ብቃት ላይ ሴት አትበልጥም፣ ወንድ አያንስም። ግን ሁለቱም የራሳቸው የሆነ ብቃትና ውስንነት አላቸው። ሴትና ወንድ ለሁሉ ነገር እኩል ብቃትና እኩል አቅም የላቸውም። የሁሉም የሴት መብት ተሟጋቾች ዋና ዓላማ ሴትን ከወንድ እኩል በመብቷና በነጻነቷ ተጠቃሚ ማድረግ ነው። ይሄ እሰየው የሚያስብል ነገር ነው። ሁላችንም የምንናፍቀው ዓለም ሰዎች በእኩልነት የሚዳኙበት፣ መብታቸው የሚከበርበት፣ ምንንም መሰረት አድርጎ አድሎ የማይፈጸምባት፣ ሰው በሰውነቱ ብቻ ፍትህ የሚያገኝበት፣ ማን አለብኝነት ተወግዶ ፍትህ የተንሰራፋባት፣ ኃይል ቀንሶ ሰላም የሰፈነባት ዓለም ማየት የሁላችንም ምኞት ነው። በተለይ የምዕራብ ዓለም የሴቶች እኩልነት ክርክር ፍጹም አንድ ነን ወደሚለው እሳቤ መጥቷል። ከዛም ብሶ በተግባር እየታየ ነው። በሴት ቁመና ላይ ፍጹም ወንዳ ወንድነት ነግሷል። በሚስት አካል ላይ ባልነት ይታያል። እናትነት ጠፍቶ አባትነት ቦታውን ተክቶታል። እህት ዓለም ጠፍታ ወንድም ጋሼ የሆኑ ሴቶች እየበዙ ነው። ለስላሳው የሴቶች ገላና ልብ ሻክሮና ደንድኖ ይታያል። የረጋውና ቁጥቡ የሴቶች አንደበት እንደ ወንዶች ይወፍራል። የወንድን የበላይነት የጠላው የሴቶች መብት ጥያቄ ጭርሱን ዓላማውን ስቶ ወንድን በሴት ገላ ውስጥ እየፈጠረ ፍጹም የሆኑ ወንዳዊ እንስቶች ሳያበዛ አይቀርም። በተለይ ወደፊት ሴቶች ተገፉ በሚል ሰበብ ወንድ መምሰልና እንደ ወንዶች ጉልበት መጠቀም ስላለፈው መበቀልን ያሰኛቸው ጀምሯል እንዴ ያስብላል። የተጠላውን ምግባር መልሶ መድገም ማለት ነው። እዚህ ላይ አንድ ሐሳብ ባነሳ ደስ ይለኛል። እኔ ውጭ እንጂ መሪ ቤቴ ውስጥ ሚስት ነኝ የሚለውን። ይህ አባባል የቀድሞዋ የእንግሊዝ ጠቅላይ ሚኒስቴር የማርጋሪት ታቸር ነው። እኚህ ሴት ለብዙ ኃያላን ወንድ የሀገር መሪዎች ያልተበገሩ፣ ሀገራቸውን በላቀ ደረጃ መርተው ለስኬት ያበቁ፣ እንደውም ለዚህ ብቃታቸው ብረቷ ሴት the iron lady ብለዋቸዋል ሀገር እንግሊዝ። ቢሆንም እኚህ ሴት ለቤታቸው ግን ሚስት መሆናቸውን ተናግረዋል። ቤታቸው ውስጥ ባል እንዳለ ተቀብለው አምነዋል። እስኪ የተማርን ሴቶች እንዴት ነን? ሥራ ስለያዘን፣ ጥሩ ገቢ ስላለን፣ ደህና ቤተሰብ ስላለን፣ ቆንጅዬ ስለሆነን ለትዳራችን ያለን አመለካከትና እንክብካቤ ጥሩ ነው? እኔ እንደማስተውለው ከሆነ አይመስለኝም። ትዳራችሁን እንደ ቢሮ የምትቆጥሩ፣ ዛሬ ትዳራችሁን ብትፈቱ በመልካም ደም ግባታችሁ ብቻ ማንንም ዳግም ማግኘት እንደምትችሉ፣ ጥሩ ደሞዝ ስላላችሁ ትዳር ቢበተን ምንም እንደማይመጣ የሚሰማችሁ፣ ጥሩ ቤተሰብ ስላላችሁ እንደ ልባችሁ ወጥታችሁ ገብታችሁ እንደ ልብ ተናግራችሁ መኖር የምትሹ ብዙ አይቻሉ። መልካሙን ተፈጥሮ ጠበቅ ማድረግ ግን ደግ አይመስላችሁም? አልተማሩም፣ ገጠር ነው የሚኖሩት ብለን ምን እያለን ነው የምንሰብካቸው? የባለን እግር ማጠብ ጥቃት ነው። ማዕዱ እሱ ካልባረከ አንቺ ባርኪው እንዴ! የምን አባወራ መጠበቅ ነው?
መብትሽም ማስከበር አለብሽ የሚል ስብከት ትዳሩን ያፈርሳል። እግር ማጠብ እኮ ፍቅር የሚገላለጹበት መንገድ ነው። የባልን እግር በመንካት የሚገኘውን ፍቅርና መቀራረብ እናንተ አስተውላችሁት ይሆን? ከተሜዎቹ በደንብ ተረድታችሁት? እግር እየታጠበ የሚወራውን የቀኑን ሙሉ ወሬ ሰምታችኋል? ማዕዱን ባል ቢባርከው ምን አለበት? አባወራዋን ጠብቃ ብትመገብ ፍቅርን ያደረጃል እንጂ ችግሩ ምንድነው? ይህን ስል ግን ባል ቀኑን ሙሉ ከሌለ ቀኑን ሙሉ ጾሟን ተዋል አይደለም። መከባበር ግን ምን ይጎዳል? እንዲሁ በዘመናዊነት እሳቤ ደጉም መልካሙም ባህል ባይሸረሸር እኔ እመርጣለሁ። እናንተስ? ፍቅር ነው ጎዳናዬ እመጣለሁ ሞናናዬ ፍቅር ነው ጎዳናዬ እመጣለሁ ሞናናዬ ፍቅር ነው ጎዳናዬ እመጣለሁ ሞናናዬ ፍቅር ነው ጎዳናዬ የሰማይ ኮከብ ላይ ነጋዳል እስቴ አሎቻድንሽ የራቀን ለመስሎች ነፊያናደን ስልክ ይዞ ሃሎ ሃሎ ጎዳናው ትዝታ ልቤን አይመልስም ሃሎ እያሉ ማጣት ፍቅሬን አባባሰው ተሳለኝ ለመሳት የተለየኝ ደሶ መመለስ ልመጣ ዘፈርሽ በለሳይ በጅ የለ ይሁዴን አነግርሽ አንገት ያለበት ጎዳና ነው ፍቅርሽ አይኔ ዛጎላማ ነው መውደድ ያመጣል ጉራማይሌ ነው ናፍቆት ያመጣል ፍቅርሽ እንደ ጎዳና ካገር ያወጣል አይኔ ዛጎላማ ነው መውደድ ያመጣል ጭስሽ ጉራማይሌ ነው ናፍቆት ያመጣል ፍቅርሽ እንደ ጎዳና ካገር ያወጣል ጎዳናዬ ፍቅርሽ አይመለስም አንቺ ልጅ አንቺዬ አንቺ ልጅ አንቺዬ ጎዳናዬ ፍቅርሽ አይመለስም። በድራማ መልክ ይዘውላችሁ የመጡት ተረክ ደግሞ ባራጣ የተያዘ ጭን ከተሰኘው የዮፍታሔ ካሳ መጽሐፍ ላይ የሁለት ውሽሞች ወግ የሚለውን ነው። ሚስቱ ውሽማ አላት። የሚስቱ ውሽማ ደግሞ ሚስት አለው፣ ሰብለ የምትባል። ሰብለ ከፊት ለፊቱ ተቀምጣለች። ባሏ ሚስቱን እንደወሸመበት ሊነግራት ነው ዛሬ ቀጠራት። የሁለት ተጠቂዎች ውይይት ሲል አሰበ። እሷን ያየ ብዙ እንቆቅልሾች ተክተልትለው ወደ ህሊናው መጡበት። እሷንና ባለቤቷን ማለትም የሚስቱን ውሽማ ሲያስተያይ ተገረመ። የዛ የሰማይ ስባሪ የተራራ ምሳሌ የሆነ ሰውዬ ሚስት በጭራሽ አትመስልም። እሷ ቆንጆ ብቻ ሳትሆን ቁንጅና ናት። ባሏ ደግሞ አስቀያሚ ብቻ ሳይሆን ማስቀየም ራሱ ነው። ዝንጀሮና ፒኮክ በመጋባቱ በድቃ ድንቅ መዝገብ ላይ መስፈር ሳይኖርበት ሁሉ አይቀርም። እንዴት ይችን መንደሬን የመሰለች ቆንጆ አስቀምጦ